በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም ሕይወት ከውልደቷ እስከ ሕፃንነቷ። አቤቱ አምላካችን ሆይ የዘላለም ንጉሥ የሰማይና የምድር ፈጣሪ በብርሃን የተሸፈን በመላእክታን የምትመሰገን በቅዱሳን የምትወዳት የድንግል ክብር የእናትህ ምስጋና የምሕረት ምንጭ የድሆች ተስፋ የሐዘንተኞች መጽናኛ ነህ። እነሆ ዛሬ ሁሉንም እመቤት የሰማይን ንግሥት የኪዳን ታቦት የወርቅ መቅረዝን የማይጠፋ አበባን የንጽሕና ምንጭን የቅድስና መኖሪያን የድንግል ማርያምን ስም እንዘክራለን። እንደ ማለዳ ኮከብ አበራች፣ እንደ ጨረቃ በሰላም ተሞላች፣ እንደ ፀሐይ በጸጋ ደምቃ ታየች። እንደ ለምለም ዛፍ በእግዚአብሔር ቤት ተተከለች፣ በጽድቅ ፍሬዋ በዛ። አባቱ ያቄም በእምነት ጸና፣ እናቱ ሐናም በጸሎት ተጋች። በቀን ለመኑ፣ በሌሊት አለቀሱ፣ በጾም ሰውነታቸውን አደከሙ፣ በምሕረት ሥራም እጆቻቸውን ሞሉ። ሰዎች ቢያቃልሏቸውም እግዚአብሔር ግን አላቃለላቸውም። ምድር ቢያዝንባቸውም ሰማይ ግን ተስፋ ሰጣቸው። እንደ ሳራ ደስ አላቸው፣ እንደ ርብቃ ተባረኩ፣ እንደ ሐናና ተደሰቱ። ምክንያቱም የዓለም መድኃኒት የምትሸከም ቅድስት ሕፃን ተሰጣቸው። በልደቷ ሰማይ ተደሰተ። መላእክታን ዘመሩ፣ ክሩቤል አመሰገኑ፣ ሱራፌል ሰገደ፣ ጻድቃን ተስፋ አገኙ። ነቢያት ትንቢታቸውን እንደሚፈጸም አወቁ። ዳዊት አስቀድሞ አመሰገነ። ንግሥቲቱ በወርቅ ተሸልማ በቀኝ ቆመች ብሎ ሕዝቅኤል የተዘጋችውን ደጅ ተመለከተ። ያዕቆብ ወደ ሰማይ የምትወጣውን መሰላል አየ። ሙሴ በእሳት የማትቃጠለውን ቁጥቋጦ አየ። እነዚህ ሁሉ ስለ አንቺ ነበሩ፣ አንቺ ግን በትሕትና ተሸፈንሽ። አቤቱ እንደ መቅረዝ አበራሃት፣ እንደ ዕንቁ አጠራሃት፣ እንደ ወርቅ ፈተንካት፣ እንደ አበባ አሳደግካት። ሕፃን ሳለች በኃጢአት አልተያዘችም፣ በትዕቢትም አልተሞላችም፣ በክፋትም አልተሳሳተችም። ንጽሕናን እንደ ልብስ ለበሰች፣ ትሕትናን እንደ አክሊል ደፋች። በሦስት ዓመቷ ወደ ቅዱሱ መቅደስ ወጣች። ወላጆቿ እንባ ሰጧት፣ እሷ ግን በደስታ ተቀበለች። የቤተ መቅደሱን ደረጃዎች እንደ አውሎ ንፋስ ወጣች፣ ወደ ኋላ አልተመለሰችም። ምክንያቱም ልቧ ከሰማይ ጋር ተጣብቆ ነበር። እናቷ አለቀሰች፣ አባቷ ተጽናና፣ እርሷ ግን እጆቿን ወደ ሰማይ ዘረጋች። ጌታ ሆይ ያንተ ነኝ አለች። መላእክትም በዙሪያ ቆሙ፣ በክንፋቸው ጠበቋት። ሰማያዊ ምስጋና አስተማሯት፣ የእግዚአብሔርን ፍቅርም አጠጧት። በሌሊት ትጸልይ ነበር፣ በቀን ትሰራ ነበር፣ ለድሆች ትራራ ነበር፣ ለሁሉም ፍቅር ትናገር ነበር። አንደበቷ ምስጋናን ያወራ ነበር። ዓይኖቿ ወደ ሰማይ ይመለከቱ ነበር፣ ልቦቿ በአምላኳ ያረፉ ነበር፣ እጆቿ ለበጎ ሥራዎች ይተጉ ነበር። የዓለምን ክብር አልወደደችም፣ የምድር ሀብትን አልተመኘችም። የሰማይ መንግሥትን ብቻ ፈለገች፣ የፈጣሪዋን ፍቃድ ብቻ አደረገች። እንደ እርግብ ቅን ሆነች፣ እንደ በግ ትሑት ሆነች፣ እንደ አበባ ፈካች፣ እንደ ወንዝ ምሕረት ፈሰሰባት። አቤቱ በድንግል ማርያም ምልጃ ልባችን አንጻ፣ እምነታችንን አዝና፣ ከትዕቢት አድነን፣ ከክፉ ጠብቀን፣ እንደ እርሷ ትሑት አድርገን። እናትህ በሆነችው በድንግል ማርያም ምሕረትን አድርግልን። በጸሎቷ ኃጢአታችንን ይቅር በለም፣ በኪዳኗ ከክፉ ሁሉ ጠብቀን። በመንግሥት ከመላእክታና ከቅዱሳን ጋር አድርሰን። ክብር ለድንግል ማርያም፣ ክብር ለወለደቻት ሐና፣ ክብር ላሳደጋት ያቄም፣ ክብር ለእርሷ ልጅ ለክርስቶስ አሁንም ለዘላለሙ አሜን።